ይኸውላችሁ አሁንም የምገጥመው ግጥም ትንሽ ከበድ ስለሚል ማለት ነው። በደንብ ስሙኝሽ። ኦኬ 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 ሌትስ ጎ 1 2 3 3 2 1 ሂሳብ ትምህርት ላይ ተምሬዋለሁ። ቡቤ አንደኛ ግጥም ያደገኛ ቢገጥም ባይገጥም እኛ ምን አገባ? ይለቀቅ። ይሄማ መለቀቅ አለበት። ተመቸሽ? ያበረ ነው ማለት ተመችቶኛል እኮ እማዬ። ምን አባትህ ነው የሚያስጨውሽ? እማዬ እየጮኩኝ አይደለም፣ ራፕ እያደረኩ ነው። ዲስ ኢዝ ራፕ ዩ ኖ ዋት አም ሴይንግ ራፕ። በል መጃጃልን አቁምና ይሄንን ሽሮ ወፍጮ ቤት ውሰድልኝ። ሰማኸኝ እንዴ እማዬ? እኔ ራፐር ነኝ። ራፐሮች ደግሞ ማለት ነው ወፍጮ ቤት አይሉ ማለት ለማለት ነው እንዴ? ንገርልኝ እስቲ ማለት እናት እቲ አላወቃችም። ንገራት አንተ። እናንተ ራፐር እናንተ አሁን ራፐር ናችሁ። ራፐሩ ናችሁ ሞታችኋል ማለት ነው። ቢቱን ክፈትልኝ ላሳየህ። ክፈትልኝ ቢቱን። ያዝ ተቀበል ያዝ። ራፐር ነኝ ያልክ አትጮህብኝ። አብዷል እኮ አምልጧል ያዙልኝ። ስራ ፈቶ ከሚጃጃልብኝ ተነስቶ አሁኑ ሽሮዬን ይቅልኝ። ወገቤ እስኪዘበር እዚህ ስቀልበው ከመሬት አፍሼ ማመጣ መሰለው። ቤት ቁጭ ብሎ ያፈጥብኛል ራሴን ችዬ እንድወጣለት አማረው። መጣሁለት ስርዓት ላስተምረው የበለጠኝ ስለመሰለው አልሜ አናቱን ልበለው። ልጅ ቢሮጥ አባቱን አይቀድም ታውቃለህ እውነቱን አክድም። በቀኝ አስመስዬ በግራ በአንድ ቦክስ ልክ ጎተራ። ስራ ፈልግ ውጭ ወጥተህ ከምትቻቻል እዚህ መጥተህ ቂጥህን አልጋ ላይ አስፍተህ ታው ይላል ፈንድሻችን ሲፈካ። ቡናችንም ደርሷል አለቃ። ቡናችን ከደረሰማ ቁጭ ብለን ጀለስን እንማ። ጎ ማዘር ሽሮውን ፍጨው ነገር ያሉሽ ፍጨው። ያበረ ነበረ። አንተ ግን በዚህ ሀሳብ እርግጠኛ ነህ? ብታስብበት ሳይሻል አይቀርም። በደንብ ተዘጋጅቻለሁ። ማን ተማመንብኝ። እየመጡ ነው። የት አለ? ለምን የጠራከኝ? ለምን እንደጠራኋችሁ በደንብ ታውቂያለሽ። የራፕ ባትል መድገም ፈልጋለሁ። ሰማችሁ? ሊዳሽ ደንቄም ራፕ ባትል አሉ። አንተ ብለህን ነው የሚያምር ድንጋይ ነህ እንዴ? በቃ ይቅርብህ አትችለኝም። እማይተኝ በእናትሽ እኔ ለራሴ መሮኛል እንዴ። መንገድ ላይና ትምህርት ቤት ሰው ባገኘኝ ቁጥር እናትህን በዳንስና በራፕ አበልጣትም እያሉ መሳለቂያና መሳቂያ ነው ያደረጉኝ። ክብሬን ዛሬ ነው ማስመለሰው የምፈልገው። ዋ ግን ይቅርብህ አንተ ልጅ። ዋ ብያለሁ። Just hit a button, Morty. Give me a beat. Oh man, okay, all right. Sariveng. Pablo on the beat መጣላችሁ። ሁላችሁንም በየተራ ይሾታችሁ። ጠየቁኝ የራፕ ንጉስ ማን ነው ብለው። ድሬክ ግን ስጠይቀው አለ ፓብሎ ኖ ሳክስ ኢን ማይ ሃውስ ውሸት አቁም። እኩያህ ማስተርስ ይዟል አንተ እዚህ ቁም ትሉኛላችሁ። ያንተ እኩያ የታል? የእናንተ እኩያ አላሙዲን አደል። ተራ ካልደረሰም ኔገን ነው። ራፕ ትበልጠኛለህ ኔገን ነው። ለእኔ መልስ ስትመልስ ኔገን ነው። ብብትህ ይሸጣል ኔገየ አነበው ገላህን በአጃት መጥተህ ከምትነፋብን እዚህ ሳት አትርጭብን መርዝህን እንደ እባው ውብ በልደለዜ እስክርባብ ሁለተኛ አፋለኝ ብለህ እንዳጠራንሽ ሰማካ። ሁለተኛ እንዳጠራ ዝም ብትሉ ነው የሚሻለው። ዝም ይቅር። እሺ ሪል ቢት ሙከራ ነው። ዝግጁ? yes sir ጀምር። ሰበር ሰካ ሳትዋጣለች። እሺ ትዋጣለች። ኖት ያዙላችሁ። ሳትዋጣለች። ጄኮ ለራሱ አስተምሮ ትንሽ ከብዶት ነበር ግን ደርሶበት። አይ መጣች ደግሞ ቻሮጊት። እሺ ዋጥ። ምንድን ነው የሚዋጥ? እማዬ እንዴ እርሶ እዚህ ምን ይሰራሉ? የቀበሌ ማህበር ስብሰባ ተጠርቶ የለ እንዴ? አልሄድም። እዚህ ከፋሚሊ ጋር ጉዳይ ይዣለሁ። ጉዳይ? ቆይ እርሶ ትልቅ ሰው አይደሉ እንዴ? ከልጆች ጋር ምን ይሰራሉ? የልጅ ልጄን ባህሌን እያስተማርኩት ነው። ምን ነው ችግር አለ? ምንድን ነው መሆን ያዘው? እማዬ ባህል? የምን ባህል ነው? ራፕ ነው እማዬ፣ ራፕ ነው እንዴ? እና ከኔ የተሻለ ሰው ኖሮ ነው እሳቸውን የጠራቸው? ምን ነው እንሞካከር? ምን
ቆርሶ እንደ እድሜው ታስቡም እንዴ? ደግሞ እኮ ሀገር ውስጥ ብቸኛ ሻምፒዮን እኔ ነኝ። እኔ ውድድር ውስጥ ስላልነበርኩኝ ነው አንቺ ሻምፒዮን ይሆንሽ። ኧረ ንቀት! ክፈትልኝ፣ ቢቱን ክፈትልኝ። ችግር የለም እኔ ነኝ የምከፍተው በራሴ ሙድ ማለት ነው። ኦልድ ስኩል እማማ እንከባበር አይደለም ይሄ ቦታ የቀበሌ ማህበር። እርሶ እኮ ትልቅ ሰው ኖት የለም በቃ ማፈር። በበርበሬ አጥኖ ሰማይ መላክ ነበር ቢከስ ማዘር ኦን ዘ ቢት እንደ ቢት እንዳላቦካሉቴን ያረጀው ቢት ዳይኖሰር ነበር የሚጋለቡት በፊት። አሁን ጊዜ ነው ሰው ሀበና ሴት ተደረበች ለልጅ ደግሞ ብላ ብላ እንዳልተላፋችሁ ያኔ ከነማቱ ሳላ መጣች ራፔ ልታይ አርአያ ነኝና እኔን ልታይ ብላ አንተም መገር ብላ ቢዶንጊ በሺት አታውሪ እንደቀፎ ምንም ባረጅም አምላክ ማስተር ሺት ማለቅለቅ አልወድም አም ደ ሪል ባድማን ያለ ዕድሜ ሻረጀሽ በጣም ፍሬሽ ለክሮፍናን እናም ፍሬሽ ለክሮፍናን ሆኜ ካያቴ ጋራ እውቀት አሸክማኝ ተመርኩዤ በከዘራ አይልከራ ሁሉም ያደንቃታል በቅጥል ስሟም ጠቢቧ ይሏታል። ጠቢቡም ተጠቦ ጥበብን ሲጠባት ግደሬ ተርብ አላሜ ውሻ ጠባት ባልዮ ቁጭ ብዬ ውሽማ ያለባት ትትታለች ነጣቂ በስቶባት እሷ መቻወቀት እንደተባነነባት ቀጥይ 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 ማን እቺን ቤት ብቻ ስማልኝ። እቺን ቤት እስቲ ይከፈት ያዝ እንግዲህ ግጥም ያዝ ተደበቅ ቶሎ ተደበቅ አባዬ ቶሎ ብለህ ተደበቅ። ምንድን ነው አለበለዚያ ደግሞ አምልጥ ቶሎ በል ግድ አለ እኮ ምንድን ነው እናትህ እየመጣችልህ ነው ራፕ ባትል ምናምን እያለች ነው። ታዲያ ለዚህ ነው እንዴ የምታለከልከው? ትምጣ እንዴ የፈለገችበት ጊዜ ትምጣ። ዝግጁ አልገባህም? የሚዲያ ሰው ካሜራማን ምናምን ይዛ እየመጣች ነው። ቶሎ ተደበቀ። ያለፈውን ባትል አላየኸውም መሰለኝ አባዬ። የባትሉ አርበኛ ነው እኮ ቅጥር ስም ንገርልኝ እስቲ ንገርልኝ። እኔና አያቴ ማለት ነው ለሁለት ስናጣድፋት አያቴ የለችም። ምን የለችም፣ ሌላ ሀገር ሄዳለች። እናትህ ይሄን ድል ተጠቅማ ልመታክ ነው የመጣችው። ለዛ ነው። ተው ግን ይቅርብህ። ተው ወንድ ልጅ ተወቅቶ እንጂ ፈርቶ አይሞትምሽ። አልፈራም። የታለ አጅሬው ጭራሽ ተዘጋጅተልኛል። ግቡ ሆኖ ክቡራን ተመልካቾቻችን አሁን በላይ በምታዩት ራፕ ባትል ነው። ከኛ ጋር አብራችሁን ቆዩም። እማዬ ግን ትንሽ ያጋነንሽው አልመሰለሽም? ላይቭ ምናምን እንዴ ለቀልድ አይደለ እንዴ የምንተራረበው? ይሄ ራፕ ባትል ለአንዴና ለመጨረሻ ጊዜ ማለቅ አለበት። እሺ አሁን ቲቪ ላይ ብዙ ሰው ላይቭ እያየ ነው። ይደረበልህ ሰውም የለም። ስርዓትን ይዘህ ከምትቀመጥና ክብርን እንደ እንቁላል ከማስታቀፍ የቱ ይሻላል? ይቅርብህ ልጄ ሄደህ ካልነበር እንዴ ይሄ ራፕ ባትልማ አያመልጠኝም። እንደውም ክፈተው፣ እሺ ቢቱን ክፈተው። ለዚህ ቀን በደንብ ነበር እሺ ተዘጋጀ ነበሩ። ክፈትልኝ ሰበርሰካ ባለሁበት ሰፈር እኔ ነኝ አለቃ ተቀናቃኝ የለኝ በድሪል ሙዚቃ ከፍ ስልባቸው ደነበሩ ተቆረጠ ወሽመጣቸው ጠረጠሩ ብዙም አልጓዝ መስሏቸው አሁን ይኸው ስደንስ ፊት ለፊታቸው አብሎ ነኝ እኔ የባትል አርበኛ ሁሉም ያውቀው ሰርቲፋይዱ ምቀኛ አስመሳይና ወረኛ ሳይክ ትመስለኛለህ በሽተኛ እኔ ስዘፍ እናንተ አንጥፈተኛ እማዬ ደግሞ እኔ አይደለሁ ተረኛ አይ ተራ ቆይ እንደ ደላላ ስራ ሰቤቴ መጥቷል ጠላት ከጄ ዘምቷል ጥልፋው ከጄ ገብቷል ቆይ ስወጋ በቀን ቀጠሮ አላዘን ለሴት ወይዘሮ አስሬ እንደ ፍየል ጓሮ ምንኛ መጥቶ አላዋቂ ያነሳኝ ክፋት አንስቶ በደቡ እየረሳኝ ቅታው ገደለኝ ማን ስሜን አነሳኝ ብርቱካን በልቼ ሎሚ ያገሳኝ ምን ነው ተሰማሽ የበታች መሆን ደበረሽ አንጥፌብሽ ለሽነት አይገርፋሽ ተረጋጊ ካንቺ ጋር አይደለም ቦታዬ ፈጣሪ ይመስክር ችሎታዬ ጥበቡ መጣልሽ ተሳፍሮ አም ዘ ጎስ ዋይደር ቴዲ አፍሮ በቃ አያቴ ይበቃታል በቃ ማለት አሁን አይደለም ይመጣው ቪዲዮ ይረዝምብናል አያቴ ደግሞ ዴ ተረጂ ከዛ ድረስ እዚህ መጥቼ እንግዲህ የዛሬ ራፕ ባትል አሸናፊ ፓብሎና አያቴ ናቸው እንዴት ማኑች ስሙ ለዛች ቀንድ አውጣ የገጠምኩላትን ግጥም ስሙት እስቲ። ምን አልከኝ? እስቲ እንኳን ጓደኞችሽን ልጋብዝ በህብረት እኔ ያስጨንቆኛል የኑሮ ውድነት። በቃ ተፋችኝ ተይ ልኑርበት አልኳት አይደል? ይመች ያበረ ነው። አሁን ነገ ክላስ ውስጥ ግጥሙን አቅርብ ስባል ማለት ነው እንዲህ አይናን እያየሁ ነው ግጥም ማለት ነው። አልማዝ አታምር? አልማዝ ነቻ አልማዝ ባለጭራ። አዎ እሷ ከያት እባክሽን፣ እሷ ከኔ አታምር። እማዬ አንተ
ለምን አባ ነው ክላስ ያልገባው ዛሬ? አይደለም እኮ የግሩፕ ስራ ግጥም ጻፉ ተብለን እኮ ተለቀነ። ግጥም ይኸውልሽ፣ ልጅ ተብዬውን አየሽዋ? ልጅ ተብዬውን አየሽልኝ አይደል? ነገር ነው እኮ ማቲያስ ወይ አይማል ወይ አይሰራ ቁጭ ብሎ መቀለም የማይሰለቸው ልጅ አይሽ አይደል? በጣም ነው የሚደንቀው። ምንድነው የምትይኝ? እኔ የቤት ስራ ሩት ተብለን ነው የመጣሁት። ምንድነው አንድ ቀን ለኔ ፍየል ገዝቶልኝ አይደል? አንድ ቀን የሆነ ነገር እማዬ እንኳን ደስ አለሽ ብሎ ሽቶ ራሱ ሰጥቶኛል። እንኳን እሺ፣ አሁን እኔ ምን አመጣሁሽ? ፍየል መች ነው የምትገዛልኝ? እሺ ያው የእሷ ልጅ ዛሬ ፍየል ገዝቶላል የመጣው። እኔ ፍየል ግዛልኝ ጋር ስንት ጊዜ ያለበት እንዴ? እማዬ ደግሞ እኔ ብር የለኝ። ከየት ነው ብሩን የማመጣው? ዝም በል። ብር እንዳለ ካውቃለሁ። ቲክቶክ ላይ እንደምትሽለጠለጥና 300 ሺህ እንደገባ ከሰፈር ልጆች ነግረውኛል። አዎ ሰምተናል። መሽለጥለጥ በየትኛው መልክ? ሲቀጥል ደግሞ ብር እንደዛ አይደለም ቲክቶክ ላይ የሚሰራው። ደግሞ ይሄ ሁላ ጫማና ልብስ ከየት እንዳመጣ ካላውቅም እኔ አልገዛሁልህም። ግን ለኔ አንድ ፍየል አልገዛልኝም። ይሄ ሁላ ገዝተህ እንዴ? ምንድነው ዛሬ ከፍየል ነው የተነካሽ እንዴ? ግዛላት እንጂ አንጀቷን በላው። ንገሪልኝ እስቲ ንገሪልኝ። አንጀትን አላህ ይብላው። ወይ መሄዱን ከሆነ ያስጠላ ብሩን ስጠኝና እኔ እገዛለሁ። ችግር የለም። በቃ ሻጠልኝ። ከዚህ በላይ እገዛልሻለሁ። ጎበዝ። ምንድነው ይሄን ያልጭቅጭቅ? አዎ እንደዛ ነው የሚባለው። ደግሞ ፍየል ተራ ከፈለክ ጥሩ ፍየል ተራ ነው። የምን ፍየል ነው የምታወሪው? ከዚሁ ከማሜላችን ስጋ ቤት ገዝቼ ነው የምመጣው። ስጋ እሺ፣ ቢያንስ ፍየል መግዛት ካልቻልክ ዶሮ ግዛልኝ። ዶሮ? በዚህ ኑሮ? አዎ በዚህ ኑሮ። አዎ ምን የጎረቤት ልጅ ራሱ ለነቁ ምንጣፍ ይገዛ የለ እንዴ? አንተ ዶሮ መግዛት አይቀጣል? እስቲ ሌላስ መገዛልሽ ነገር አለ? ነገር አዎ እንደዚህ ነው የሚባለው። ፍየል፣ ሳር፣ ሰንደል፣ ማርም ይግዛልና ማርም ግዛ። ብቻ ይሄን እንጨምራለን። መጀመሪያ እንግዛልኝና ያየን እንጨምራለን። አይሻልም? አንዴ አጠር ያለች ግጥም ጽፌልሻለሁ። እቺን ግጥም አምብልሽ አንዴ ብቻ። አጠር ያለች ግጥም ብቻ። የምን ግጥም? ምንድነው? ስለምን ግጥም ነው የምታወራው? ቤቱን ክፈቱ። እሺ ሌትስ ጎ። ራፍ ባትል ነው። ኧረ ባትል አይደለም። አሁን ስለነገርኩት ነገር ግጥም ጽፎ ላይ ነበር አይደለ? ምንድነው ሆነ? Just hit a button, Morty. Give me a beat. Oh man, okay, all right. አምጣ ዶሮ በዚህ ኑሮ በዛ ላይ ዶላር ጨምሮ ግዛልኝ ምትይኝ ነገር አስይዞኝ እጅ በጆሮ ኤይ ጎረቤት ምንጣፍ ገዙ አለችኝ ታበዙ ኤይ ታዲያ ምን አገባኝ ስለሱ ግዛ ፍየል ግዛ ሳር ግዛ ሰንደል ግዛ ማር ግዛ ብቻ ነው የምታውቂው አንቺ ቆመሽ እዛ ዳር ኤይ ኤይ ደሞ ለምን አስፈለገ ሳር ወ አያገባህም አርፈ ተማር ምልክ ስለምወድ ምገልጽልህ ፍቅሬን በዛ በዚህ በዛ ማዘር ደግሞ ፍቅርሽ በዛ ወ እኔማ ፍቅሬ በዛው ልጅ አለኝ ብዬ ሳናዛው ግን አልታወቀኝ ወይኔ ጉዴ በገዛ ልጄ መካዴ ሳድግን ከባከብሻለሁ ስትል እንዳልሰማው ተገላቢጦሽ ሆኖ ያባይን ልጅ ውሃ ጠማው ከትዝታዬ ሳልቀማው አሰማለሁ ላልሰማው ተሸውዷል ከተማው እንዳንተ አይነቱን ሰምቶ ነው ሰው ጥበብ የሚጠማው ከገዛ ግዛልኝ ካልሆነ ደግሞ ብሩን ስጠኝ ካለ በለዛ ትሾታለ በግላክ 19 19 ምን 19 አንቺ ሙጪ ዛሬ ዲጎሪ ያለበት ሙጪ አንተ ብሩን አምጣ ብሩን ቶሎ በል። ምርጥ ቡና ቀዳልሻለሁ ብላ ቅራራ የቀዳችልኝ መሰላችሁ? እንዴት ነው ቡና የተመቻችሁ? አረ በጣም አሪፍ ቡና ነው። አረ በጣም ያበደ ቡና ነው ማይ፣ በጣም የሚገርም ቡና ነው። አሪፍ ቡና ነው። በቃ የጎደለ ነገር ካለ ነገር ንሽ ይጨመራል፣ ችግር የለም። የምን ሁሌ መጣላትና ጸብ ነው። አንዳንዴ እኮ እኔና አንቺ እንዲህ ስንዋደድ ያምርብናል። እውነት ነው። ሲጀመር እኔና አንቺ ዝም ብለን ነው እንጂ እኮ የምንጣላበት ምክንያት አናውቅም አይደል እንዴ? እንደው እውነትም ግን በምንድን ነው የምንጣላው? እኔ እንጃ። ግን ሳስበው በዚህ ልጅ ጋር መሰለኝ ማኔ ማበሱ አዎ እንዴ ማየኔ ምን አደረኩኝ? አንተ አይደለ እንዴ ሙዚቃ እየከፈትክ ማይክ ይዘህ እየዘፈንክ የምታነጣርከን ሁለታችን? ደግሞ ምንድን ነው የለበስከው? የተቆረጠ ሲም ካርድ መስለህ ምን አድርጎ ነው የምትለቆኝ? እንዴ ማየ አንቺ አይደለሽ እንዴ ማይኩን ይዘሽ እኔ ነኝ አንደኛ ግጥም ያደርገኛ እያልሽ ከአያቴ ጋር የምትነታረክ? እኔ ምን አደረኩ? በለ ጡጦ ራስ ደግሞ ብልስ መጫወቱ ዋሻው እንዴ? እውነቴን እኮ አይ ታማይ ተይ ምን ልትሉ? የኢትዮጵያ ራፕ ባትል ፈርቀላጭ ማለት ነው አይደል? በለ ኧረ ማየ ተይ በቃ ተይ እንዴ ምን ልትሉ? እንደ ቀልድ ከእናንተ ጋር ስመላለስ እኮ አንድ ቃል ወስደው ይሄን አልበም ነው እኮ የሚያወጣው። ኧረ ተይ ማየ ተይ እቺ ትቢትሽ እኮ ነው የምትይዘው እንዴ? ባለፈው ዕለት የሆነ ሌባ ሽጉጥ ደቅኖብኝ እንዳትንቀሳቀሽ ግጥምና ዜማሽን ስጭኝ ብሎ እኮ የበላኝ ሰው እኮ ነው። ካላመናችሁ ዳዊት ጽጌ ጋር ደውዬ ላገናኛችሁ ይመሰክርልኛል። Just hit a button, Morty. Give me a beat. Oh man, okay, all right. Tay sucks በቃ አሁን ተያ I'm gonna cook you with Kaya number 1 you better know me it's me y'allin አታቂኝም አታርፊኝም አትዋሺ ቀድሜሽ እንዳሮጥኩኝ ረሱኝ እንደ ስለሺ እውነታውን እናውቃለን እኛ አንፈር ግን እንሰማለን እስኪ ልንገርካ ትንሽ ስለ ራሴ ፈርቀዳጅ ሆነና የኔ እንቅስቃሴ ሁሌ ቀደም ጣፍና ምላሴ ሰሌ ሲዘናጋ በለው ሮጠ ቀነኒሴ አይደለም መልሴ ስማኛ ጀለሴ
በጀበናው ጥጄው አሁን ጉድ ፈላ ሳፈላልግ ነበር ጸብን በደላላ ሚምጣ አለው ፍትህ ቢሮ ሆይ ሆይታ አንደኛ ነሽ ግን ተግባር ዜሮ ጎበዝ በርቺ ሲሉኝ አይሰማኝ ኩራት ብራን አላሳድድ እኔ ልክ እንደ ሳት ስራት ወንበሬም ዙፋን ነው ከዝብቻም ነምበር 5 ወጥ ሲቀነስ 4 ጭብጨባ ሲያጠቃት እችን ቅንጣት እውቀት መንታት ወልዳለች በለው ኩራትና ንቀት አይኔ መለየት ይችላል ኩበቱን ከእበት 16 ታይም ቤተር ጤና ዳሙን ያዥበት እያ ማንም አልከበረኝ ማንም አልበገረኝ ጥያቄ አጣው እንጂ መልስማ ነበረኝ ክቡር ትህትናይም በቁሜ ቀበረኝ ማንም እንደማይበልጠኝም መናገር ደበረኝ እንደ ስጤቶ ዘፈን ባለቅ ባልዘርፍ እንኳን ቅኔ ሂፓፕ አርቲስት ለመባል ምን ያንሰኛል እኔ እሱስ ምንም አያንስሽም እውነቱን ለመናገር ቡና ቁርሳችን ሳንጨርስ ወደዛ እንዳንሻገር ብሉ ጠጡ ብለሽ ባፈላሹ ቡና አደባባይ እንዳይወጣ የቤትሽ ገመና ያ ስናደድ በጣም ክፉ ሰው ነኝና ታያታለሽ ሲጀመር እሷ ምቀኛና ቀንደም እንደማያርቅ አታውቅም ታይ ማን ነው አንተ ምቀኛ እኔ ነው ምቀኛ እኔማ እየለቀልድ ነው እኔ ነው ምቀኛ ምትል እንደማ እየለቀልድ ነው አንተ እኔ ምቀኛ እኔ ነኝ ማለት ምቀኛ እኔ ነኝ ወይ እኔ መልሽ ግን ልጄ ነገር ልትመረቅ እኮ ነው መቼም እመጣለሁ ደግሞ እኮ ነው የሚገርመኝ ሁሌ እኮ ነው አዎ እኮ ግን ቆንጆ ያንቺ ልጅ ግማሽ ነው የሚመረቀው እንዴ አዎ ምን ይመረቃል ይረገማል እንጂ ይሄ ዝም ብሎ ነው ቁጭ ብሎ ያውቃል ሌላ ስራ ምን አለው አይ ያንቺ ልጅ ግን እንኳን 9 ወር ተረግዞ በ9 ብር ያዋጣል እውነት ነው ደግሞ እኮ ነው የሚገርመኝ በ40 አመቱ ፂሙን እያበጠረ አንቺ ጋር ቁጭ ብሎ ራፕ ባተር ይላል ቆይ ምንድነው ችግሩ ምን አቀለታለሁ በእናትሽ አቃጠለኝ እኮ ነው ይኸውልሽ እኔ ግን አንቺን ብሆን ልጅሽን ቂጡን ገልብጬ ግርፍ አድርጌ አደብ እስኪይዝ ነበር ስራ ጉቤ Just hit a button, Morty. Give me a beat. Oh man, okay, all right. Yeah. Let's go. ያወራችሁትን ተግብሩ እስኪንያችሁ ሲሰበክ ስለኔ መጥፎ አጨብጭባችሁ በባዶ ሜዳ እንዳልፎከራችሁ ላይክ ፓብሎ ኦን ዘ ቢት መጣላችሁ ያኔ ራፕ ሳረግ ስሜን ተከትሎ ሁሉም እያየኝ ይገረማል ብሎ ሰሞንና ወርቁም እንደተጠፈ ትሎ ይቀርብላቸዋል እንደ ቀልዬ ፍለው ያ ውሸት ካላቆም ትገረፋለህ ይቅርታ ከጠየቅ ግን ትባረካለህ ለማያውቅ እንጂ እኛ ላይ ለምን ትላጣለህ ጭራሽ ደግሞ አንደኛ ነኝ ብለህ ታወራለህ ኒጋ አያማማ መርዝ ጠጣ ካልተስማማ ዘፈን ተመችቶኛል ግን ጆሮዬ ደማ ፓብሎን በቢት ያቦካል ሊጥ ስምህን መስማት ሰለቸን ስምህንም ቀይር ባግራውን ቀይር ከቤት ውጣ ዞር በል ዘመድን ዘይር ሞኝ ነህ ይሉሃል ዝም ብሎ የሚስቅ ጎርፍ ሲወስደው ዳስጦ ጥርሱን የሚፍቅ ሞኝ ነህ ይሉኛል የያዘውን አይለቅም ግን መቼም ብልጦች አታለውኝ አያውቁም ላይ መስል ጨዋታ በዚህ ጭልፋ ልትመታ ከአሁን ሰዓት እስከ ማታ ደም ብትጠይቅ ይሻላል ይቅርታ ጋይስ አዲስ የሰራሁትን ድሪል ቢት ላሰማችሁ ይከፈት ያዝ ምሮ ወሎዳችንም እንይዘው ይልቁንስ እንቃችን ያዝበት ቆንጆ ኑድልስ ሰርቻለሁ እሷን ኑድልስ ያዟትና መጀመሪያ ከዛ ወደ ዘመናችን እንመለሳለን አይመስላችሁ እማዬ አሁን ምሳ ስሪ ብላችሁኛል ነበር እንዴ ያ ቆንጆ ምሳ ሰራሁላችሁ እኮ ቆንጆ ፓስታ የምን ኑድልስ ነው የምትወው አይ በይ እናቱ እነዚህ ልጆች ማንም ያማሰለው ምግብ አይበሉምሽ ባለሙያ የሰራው ያላችሁ ታይ እንጂ ደግሞ ፓስታሽ ቢጫ ነው ጫፍጫፉ ምንድነው ተቃጠለብሽ ኧረ እባክሽ ሲጀመር የቀና ብዙ ያወራል ልንገርሽ እነዚህ ልጆች የኔ ምግብ እንጂ አይበሉም ኧረ እባክሽ የኔን ነው የሚበሉት እሺ እንደዛ ከሆነ ለምን በራፍ ማሰል አንፈተው ያሸነፈ ምግቡን አቅርቦ ይበላለታል ስማማኝ ጥሩ እንደዛ ከሆነ ቀደም የከፈትሽውን ድሪል ክፈት አይደለም እንደተለመደው በሂፕ ሆፕ ወልድ ስኩላችሁ ነው የምንጀምረው ክፈተው Just hit a button, Morty. Give me a beat. እረፉ አትቀስቅሱ እሳት የሆነ ምላስ አንዴ ከጀመረች ማንም አይችል ማማመጣት እቺ ሴትዮ አበላት ሳላወርድ መትረየስ ወይ ንጉሷን ጥላት ትፋውጣ ይሄን ላጥስ ያ እናገራለሁ we don't give a shit አንተስ ምናሽ ለጠለጠ ሁሌ መስታወት ፊት ያኔም ገምቼ ነበረ ድሮ በልጅነት ስትል አልበላም ፓስታ ስሪ ኑድልስ ባትክልት
ነገር የሚቀምሙ እያወቁ ይሄኛ እንደሚበልጥ የማይሰሙ ትክክል መሆኑ የምታውቁት በዚህ ስሙ ኦኬ ያ ልንገርሽ ኦኬ መልከስሙኒ አልቆሬ ቅራሪሽ ተቀርቶ በሲኒ የኔ ምግብ ሲበስል ያንቺ ተቃጥሎ ቡኒ ቻንሴን አላበላሽ አይደለው ኮሎምዋኒ ኳስ ካላወቅሽ አይገባሽም ሞያ ካሌለሽ ደግሞ እንደ ፓብሎ አይሾሙሽም አስጨፍሬ ሸጎይን አስክስታ ማታ ሲደግምሽ አጎርስሻለሁ ኦኬ ፓስታ Oh, yeah.